ጉዳይ እጅግ አሳዛኝ ነው። ያንን የመሰለ ደስታ ባጭሩበት ጥቂት ቀናት በኋላ ህይወታቸውን የሚነጥቅ ነገር ተገኘ። ህይወት እንደዚህ ናት። አንድ የደስታን ሰጥና እስከ ጥግ ድረስ ከሄደች በኋላ ደግሞ ተመልሳ የሀዘንን ካባ ታከናንባለች። ዶክተር ተፈራም ይህን የገጠማቸው ከሰሞኑ ፓሌት ልጃቸውን የኢጋድ ዋና ጸሐፊ ከሆኑት ወርቅነህ ገበየሁ ልጅ ጋር ልጃቸውን ድረው የሰርጉ ዳስ በወጉ ፈርሶ ሳያበቃ አሁን ደግሞ የእሳቸው ህይወት አለፈች። ለቤተሰቡ መሪር ሀዘን ነው። በተለይ ደግሞ ለሙሽሪት ሀይሎጋ ብለው እየዳሯት አባቷ በሰርጓ ማግስት ህይወታቸው አለፈ። አሁን ላይ ታዲያ ቤተሰቦቿ እንዲሁም ደግሞ ሙሽሪት በምን አይነት ሁኔታ ላይ ናቸው? ሁሉን እንነግራችኋለን። ውድ ቤተሰቦቻችን እንዴት ሰንብታችኋል? ኒሻን ሚዲያ የተለያዩ ማህበራዊ ጉዳዮችን ለእናንተ በማጋራት ይታወቃል። ታዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩን ስንል እንጠይቃችኋለን። ሙሽሮቹ ካፒቴን አማኑኤል ወርቅነህና ካፒቴን ማህሌት ተፈራ ተብለው ይጠራሉ። የሰርግ ድግስ በመላው ኢትዮጵያ አነጋጋሪ ነበር። ታዲያ አነጋጋሪነቱ በኢትዮጵያ ብቻ አልነበረም፣ በሌሎች ሀገራትም ጭምር እንጂ። አንዳንድ መረጃዎች የሚጠቁሙትም የሰርጉ ድግስ እስከ 300 ሚሊዮን ብርም እንደፈጀ ይጠቁመናል። የሚያስገርመው ታዲያ የወጣው ወጪ ብቻ አልነበረም፣ ሁለቱም ሙሽሮች ካፒቴን መሆናቸውም ጭምር ነበር። ከዚህም በተጨማሪ የሚያስገርመው ጉዳይ የወንዱ ሙሽራ አባት በሀገራችን የፖለቲካ እንቅስቃሴ ውስጥ ስማቸው በጉልህ ከሚነሱት አንዱ የሆኑት አሁን ላይ የኢጋድ ዋና ጸሐፊ የሆኑት አቶ ወርቅነህ ገበየሁ መሆናቸው፣ የሴቲቱ አባት ደግሞ ባሉበት አካባቢ እጅግ እየታወቁና እየተከበሩ ስለሆኑም ጭምር ነበር። ታዲያ አነጋጋሪነቱ በዚህ ብቻ አላበቃም። ለዚህ ሰርግ ተብሎ ከሌላ ዓለማት የተሰባሰቡ ሰዎች መኖራቸውም ጭምር ነው። ከዚህም ባሻገር በሀገራችን ትልልቅ ስልጣን የነበራቸው ትልልቅ ቦታን መርተው የነበሩ ሰዎችም ከቦታው መታደማቸው ነበር። ከነዚያም መካከል የቀድሞቹ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እንዲሁም ደግሞ ዶክተር ሙላቱ ተሾመ የቀድሞ የኬንያውን ፕሬዝዳንት ጨምሮ የተለያዩ ባለስልጣናት የታደሙበት ሰርግም ጭምር ነበር። በሀገራችን የሚገኙ እውቅ ድምጻውያን ደግሞ የሰርጉ ድምቀት ነበሩ። ከነዚህም መካከል ድምጻዊ ፀሐዬ ዮሐንስ፣ ድምጻዊት ማሪቱ ለገሰ፣ መሳይ ተፈራ፣ እሱ ባለው ይታየው የሺ፣ ግርማ ተፈራና ሌሎችም ተገኝተውበት ነበር። ታዲያ የሰርጉን ድምቀት፣ የተገኙትን እንግዶች፣ የወጣበትን ወጪና እንዲሁም ሌሎች አስገራሚ ነገሮችን የሰሙ ሁሉ በሶሻል ሚዲያቸው ላይ ሲቀባበሉት ሰነባብተዋል። የሙሽሮች ቤተሰቦች ታዲያ ደስታቸው ልዩ ነበር። ወርቅነህ ገበየሁ ፈገግ ሲል የታየበትም መድረክ ነበር። ጭፈራቸውንም ሲያቀልበሩት ነበር። የሙሽሪት አባትም እንደዛው ልጃቸውን ስለዳሯት እጅግ በጣም ደስ ብሏቸው ነበር። የሙሽሪት አባትም አቶ ተፈራ ልጄ ትዳርሽ የሰመረ ይሁን ብለው ግንባሯን ስመው ነበር የሸኟት። ይህ አነጋጋሪ ሰርግ ታዲያ አነጋጋሪነቱ እንኳን ሳይደበዝዝ የተሰራው ዳስም ሳይፈርስ እንግዶቹም ደስታቸውን ሳይጨርሱ መራር ሀዘን ከቤታቸው ገባ። የሙሽሪት አባት ባልታሰበ አደጋ ህይወታቸው አለፈ። ልጃቸውን ድል ባለ ሰርግ ድረው ትላንት ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጸመ ይለናል መረጃው። ዶክተር ተፈራ መክት ከሰሞኑ የኢጋድ ዋና ጸሐፊ ከሆኑት አቶ ወርቅነህ ገበየሁ ልጅ ጋር ጋብቻ እየፈጸመች የካፒቴን ማህሌት አባት ናቸው። ዶክተሩ ታዲያ ከልጃቸው ሰርግ በኋላ በደረሰባቸው አደጋ ምክንያት ትላንትና ሞጆ አካባቢ ህይወታቸው ማለፉ ተነግሯል። ዶክተር ተፈራ የልጃቸውን ዓለም ማየታቸው ቢያስደስታቸውም ነገር ግን ብዙም አልሰነበቱም። እለት እለት እየተባባሰ የመጣው የመኪና አደጋ ጉዳይ አሁንም ክፉ ዜናዎችን ያሰማናል ይለናል መረጃው። የሙሽሪት አባትም የዚህ ገፈት ቀማሽ ሆኑ። ሞጆ አካባቢ በሚገኘው ቅድስት ስላሴ ቤተክርስቲያን ዛሬ ከቀኑ 9 ሰዓት ላይ ቀብረ ስነ ስርዓታቸው ተፈጽሟል። በዚህም እየተነሳ እንግዲህ ሙሽሪት እጅግ በጣም ትልቅ ድባቴ ውስጥ እንደገባችና እጅግ ቤተሰቡም እንዳዘነ ሰምተናል። ታዲያ ለመላው ወዳጅ ዘመዶቻቸው መጽናናትን እንመኛል። ወደ ቀጣዩ መረጃ እናምራ።
ወዳጆቿ ደንግጠዋል። ቤተሰቦቿ ግራ ተጋብተዋል። ለሚያውቋት ሁሉ የእግር እሳት ሆኗል። ቅን ሐሳብነቷ የፈጠረውን ፍቅር ድንገተኛ ሞት መጥቶ ጣልቃ ገባበት። ሞት ፍቅርን መበጠስ ባይችልም እንኳን የፍቅርን ምንጭ ማድረቅ ይችላል። ለዛም ነው ዋዘናቸው። ይህን ፍቅር ታዲያ ገና በረፋዱ ለምን ደረቀ? በሆዷ የያዘችውን ጽንስ በሰላም ተገላግላ የምትመለስ መስሎን ነበር። ወልዳ ማቀፍ ልጇን ማየትም ትጓጓ ነበር። ለባለቤቷና ለቤተሰቦቿ ደስታን መስጠት የሁል ጊዜ ምኞቷ ነበር። ምን ዋጋ አለው? ይህ ሁሉ ሳይሆን በደስታ ፈንታ ሐዘን ተተካ። የማይታመን ድንገተኛ ድባቴ ይዛ መጣች። ልጄ ልምጣ ብላ ሄዳ አስክሬኗ ተላከ። በሰላም ወልዳ ትመለስልኛለች ያለው ባለቤቷ ናና አስክሬኗን ውሰድ ተባለ። ታዲያ ከዚህ በላይ ከባድ ነገር ምን አለ? እጅግ ልብ ይሰብራል። የማይታመን ዱብዳም ነው። በቅርቡ ለስርጭት የሚበቃ የቴሌቪዥን ፕሮግራሞችን አሰናድታ እየተጠባበቀች ትገኝ የነበረችው ወጣት ምን ገጠማት? ህይወቷንስ እንዲህ ባጭሩ እንድትቀር ምክንያት የሆናትስ ነገር ምንድነው? ሁሉም ያስጨንቃል። ብቻ አሁን ላይ ባለቤቷ እንዲሁም ደግሞ ቤተሰቦቿ በምን አይነት ሁኔታ ላይ ናቸው? ሁሉን የምንነግራችሁ ይሆናል። ናችሁ የኔ ትንሽዬ ንግስት፣ የኔ እንቡጥ ጽጌረዳ አበባዬ፣ ጉልበቴ ላይ ተኝተሽ እንደ ታላቅ እህት እየተቆጣው እያጫወትኩ ጸጉርሽን የምሰራሽ ጊዜ ሁሉ ታወሰኝ ትላለች አይናለም ከበደ በታላቅ ሐዘን ውስጥ ሆና። መቼ አድገሽ ነው? መቼስ ኖረሽ ትንሿ? እንባዬ እስኪደርቅ ድረስ ባነባም ልቤ መተንፈስ እስኪከብደው ድረስ ጨነቅም ለማምለጥ ለመጥፋት ብሞክርም ሁሉም እውነት ነው አሉኝ። አበባዬ ገና በእንቡጥነቷ ረገፈች። ፍርዬ ወየው ለእናትሽ ስትል ነበር አይናለም ከበደ ሐዘኗን የገለጸችው። ሞት እንዲህ ነው፣ ሊሞላ ስል ያጎድላል፣ ደርሶ ይነጥቃል፣ በጣም ያበሳጫል በማለት የተናገረው ደግሞ ጋዜጠኛ ሶዶ ለማ ነው ይለናል ከሚዲያ ያገኘነው መረጃ። የመጀመሪያ ልጇን ወልዳ ለመሳም ስታዳ የከረመችው በግንቦት የመጀመሪያዎቹ ቀናት እወልዳለሁ ብላ ቀናት ስትቆጥር ስትጓጓ የነበረችው ድርስ እርጉዝ ፍሬህይወት ጣሰው እናት ለመሆን ለመታረስ የተዘጋጀችው የ25 ዓመቷ እጩ ወላድ ፍሬህይወት ህይወት ለመስጠት ህይወቷን አጣች። ፍሬውንም ሳትበላ እንዲሁ መናቀረች። ደግሞም ጋዜጠኛ ነበረች። በቅርቡ አየር ላይ ሊወጣ ዝግጅት በነበረው የቴሌቪዥን ጣቢያ ውስጥ የቅድመ ፕሮዳክሽን ስራ ያጠናቀቀች ኖር ባይ ተኛ ነች። ሃይማኖተኛም ናት ሲል አክሏል ጋዜጠኛ ሶዶ። ጓደኛዬ ጋዜጠኛ አፈወርቅ እያዩ መርዶዋን በተመለከተ ርድ ጽሁፍ ለጥፎ ተመለከትኩ ይላል። ስለአሟሟቷ ተጨማሪ መረጃ ፈልጌ ወደ ገጸ ታሪኩ ዘው ብዬ ገባው። ታግ አድርጓት ነበር። የፌስቡክ ስሟ ፍሬ የመብርሃን ይላል በእንግሊዘኛ ፊደላት የተጻፈ። ከገጿ ወጣውኝና ጓደኛዬ አፈወርቅን አወራሁት። ፍሬ በዚች ከንቱ ዓለም እጅግ የሚያስቀና ህይወት የነበራት እንስት ናት። ያንን ነው ውብ ማንነቶቿ የሚነግሩኝ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ግን ደግሞ ለመጨረሻ ጊዜ ወልጄ የማነበውን መጽሐፍ ግዛልኝ ስትል ገዝቶላት እንደነበርም ያስታውሳል ይለናል ሶዶ። ይህን ጊዜ እጅግ በጣም ልቤ ደማ፣ ከሱም ይባስ በረጅሙ ተነፈሱ። ሶዶ ይቀጥላል። ፍሬህይወት አሰላ ነው ተወልዳ ያደገችው። የመጀመሪያ ዲግሪዋን በጎንደር ዩኒቨርሲቲ በአማርኛ ቋንቋ እንዲሁም ስነ ጽሁፍ ስትመረቅ የሁለተኛ ዲግሪዋን ደግሞ በአካውንቲንግ ተመርቃ ለተሻለ ህይወት የተሻለ ስራ ስትፈልግ ስታትር ስትደክም የምትውል ጎበዝ ሴት ናት ይላል። ባለቤቷ መምህር ነው። ገና ከተጋቡ እንኳን በቅጡ 2 ዓመት አልሞላቸውም። ተጋብተው ከሚኖሩባት ከዚች ሀገር ከአዲስ አበባ እንግዲህ ለወሊድ ለመዘጋጀት ወደ እናቷ ቤት ወደ አሰላ ካቀናች 1 ሳምንት እንኳን መሙላቱን እንጃ ይላል። ይህን የሚነግረኝ በህልፈቷ ልቡ ቀጥ እያለ የሚያወጋኝ ወዳጄ ጋዜጠኛ አፈወርቅ ነው ይለናል ሶዶ ሲልም ያከል ከአንድ ሚዲያ ያገኘነው መረጃ። ጋዜጠኛ አፈወርቅ በፍሬህይወት ሞት ምክንያት
ፌስቡክ ገጹ ላይ የሀዘን መግለጫውን እንደጻፈም ይነግረናል። ገጹ እንዲህ ይላል። ሞተች አሉኝ ለመናቸው መቼ ኖረሽ? ምን አይነት ቀልድ ነው? ጽንሱም አንቺም በበጎ ጤንነት ላይ እንደምትገኙ ዶክተሩ ነግሮሻል ነበር እንዴ? ወልደሽ ለማቀፍ አይደል እንዴ ወደ ሆስፒታል ሄድሽው? የምን ማፋፈር ነው? አንቺ እኮ ቀልደኛ ነሽ። ማርያምን አትቀልጂ። ደስ አይልም። መጠርጠር እኮ ነበረብኝ። 2 ዓመት ከ6 ወር ተጠፋፍተን ዛሬ ልምጣ ላገኘ ያለህበት ድረስ የወሊድ ፍቃድ ወስጄ አሁን ረፍት ላይ ነኝ ያለሁት ብለሽ መታይሽ ስታገኘኝ መጠርጠር ነበረብኝ። ያ ሁሉ ተስፋ ጨለመስሉኝ። እንዴት ብዬ ለመናቸው? ጓደኛዬ ትናፍቀኛለሽ። በእናቶች ቀን ማግስት አንዲት ሴት ስለ እናትነት ስትል ወድቃለች። ሌላው የገረመኝ ነገር ይላል ሶዶ ፍሬ ህይወት የወለደቻት ልጅ እሷ ህይወቷ እያለፈ ወደዚህኛው ዓለም ያመጣቻት ሴት ልጅ በህይወት አለች። ይሄ ሞት አንዳንዴ ስክሪፕቱን ሲያሳምረው ይገርማል። ፍሬ ነፍስሽን ይማረው፣ ለሚወዱሽ ለመላው ቤተሰቦችሽ ሁሉ መጽናናት ይሁን ሲል በፋና ቴሌቪዥንና ሬዲዮ የምናውቀው ጋዜጠኛ ሶዶ ፍሬ ነፍስሽን በአጸደ ገነት ያኖረው ስልም ሀሳቡን ይቋጫል። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህን ይመስል ነበር። በቀጣይ ደግሞ ቸር ያሰማን እያልን ሳምንቱ እያማረ እየተዋበ ጥሩ ደግ ደጉን የምናስብበት ያሰብነው ተሳክቶ ደስ የምንሰኝበት ሳምንት እንዲሆን ተመኘን። መልካም ሳምንት፣ ቸር ሰንብቱልን።